ሰላም ሰላም ቤተሰብ ዛሬ በጣም ትርፋማ የምትሆኑበትን ስራ ነው ይዤላችሁ የመጣሁት። ይህንንም ስራ ለማግኘት በመጀመሪያ ወደ ቴሌግራም እንሄዳለን። ወደ ቴሌግራም ከገባን በኋላ ሰርች ማድረጊያው ላይ ገብተን የኛ ቲዩብ ብለን ሰርቻለን። የኛ ቲዩብ 45 ብላችሁ ሰርች ስታደርጉ እንደምታዩት እዚህ ጋር ያመጣላችኋል። ክሊክ ታደርጉና ትገባላችሁ። ከገባችሁ በኋላም እዚህ ጋር ሊንኩን አስቀምጬላችኋለሁ። ሊንኳን ክሊክ በማድረግ ትገባላችሁ። ከዛ እንደምታዩት ወደ ፕሌይ ስቶር ነው ይዞን የመጣው። ቀጥታ ወደ ፕሌይ ስቶር ነው ይዟችሁ የሚመጣው። ከገባችሁ በኋላ ይኸው እንደምታዩት እዚህ ጋር ይኸውና ይሄ ነው አፑ። እኔ አሁን ኢንስቶል ስላደረኩት እዚህ ጋር ለኔ ኦፕን ብሎ ነው የሚያመጣልኝ። ለናንተ ኢንስቶል ብሎ ስለሚያመጣላችሁ ኢንስቶል ብላችሁ ታወርዱትና ከዛ ለናንተም እንደዚህ ኦፕን ብሎ ያመጣላችኋል ማለት ነው። ከዛ ካወረድን በኋላ ኦፕን የምትለዋን ክሊክ እናደርጋታለን። ሰላም ቤተሰብ ዛሬ በጣም ትርፋማ የምትሆኑበትን ስራ ነው ይዤላችሁ የመጣሁት። ይህንንም ስራ ለማግኘት በመጀመሪያ ወደ ቴሌግራም እንሄዳለን። ወደ ቴሌግራም ከገባን በኋላ ሰርች ማድረጊያው ላይ ገብተን የኛ ቲዩብ ብለን ሰርቻለን። የኛ ቲዩብ 45 ብላችሁ ሰርች ስታደርጉ እንደምታዩት እዚህ ጋር ያመጣላችኋል። ክሊክ ታደርጉና ትገባላችሁ። ከገባችሁ በኋላም እዚህ ጋር ሊንኩን አስቀምጬላችኋለሁ። ሊንኳን ክሊክ በማድረግ ትገባላችሁ። ቀጥታ ወደ ፕሌይ ስቶር ነው ይዟችሁ የሚመጣው። ከገባችሁ በኋላ ይኸው እንደምታዩት እዚህ ጋር ይኸውና ይሄ ነው አፑ። እኔ አሁን ኢንስቶል ስላደረኩት እዚህ ጋር ለኔ ኦፕን ብሎ ነው የሚያመጣልኝ። ለናንተ ኢንስቶል ብሎ ስለሚያመጣላችሁ ኢንስቶል ብላችሁ ታወርዱትና ከዛ ለናንተም እንደዚህ ኦፕን ብሎ ያመጣላችኋል ማለት ነው። ከዛ ካወረድን በኋላ ኦፕን የምትለዋን ክሊክ እናደርጋታለን። ከዛ ኦፕን አድርገን ከገባን በኋላ እንደምታዩት እዚህ ጋር ጉግል አካውንት በኢሜል አድሬስ እና አካውንታችን ከጠፋ በአይዲ ነምበራችን እና በፓስወርዳችን መንገባበት ነው ማለት ነው። ከዛ እኛውን የምንመርጠው ሳይን ኢን ዊዝ ጉግል የምትለዋን ነው ክሊክ የምናደርጋት። ከዛ እንደምታዩት እዚህ ጋር ይከፍትልናል። ይሄ ዴሊ ቼክ የምናደርገው ነው። እዚህ ጋር እንደምታዩት ያመጣልናል። እሷን ቼኪን እንላታለን። በየቀኑ ይሄንን መውሰድ አለብን ማለት ነው። አሁን 1000 ለኔ ሰጥቶኛል ማለት ነው። ያው ወደ ከዛ እንደምታዩት እዚህ ጋር እንዲህ ከከፈታችሁ በኋላ እኔ እንዳረኳቸው የተከበበባቸውን እንዲህ ካያችሁ በኋላ ከዛ እዚህ ጋር አናውንስመንት የሚለው ላይ ትገቡና የምትፈልጉትን ነገር ትጽፋላችሁ። ይሄው እንደምታዩት እኔ ዌልካም ብዬ ጽፌያለሁ። ከዛ ጎቻት እንለዋለን። ከዛ እዚህ ጋር ጎቻት እንዳልነው ወደ ቤታችን ያስገባል። ከዛ እዚህ ጋር እንደምታዩት መጀመሪያ ላይ ያለችዋን ወንበር ክሊክ እናደርጋታለን። እንዲህ ወደ ውስጥ ካስገባን በኋላ ወንበራችን ላይ እንቀመጣለን። አሁን መጀመሪያ ላይ የምናየው ታስካችንን አሰራሩን ነው። ታስክ አሰራሩን ላሳያችሁ።
እዚህ ጋር እንደምታዩት ታስክ የምትለዋን ክሊክ እናደርጋታለን። ከዛ ይኸውና እንደምታዩት እዚህ ጋር መጀመሪያ ላይ ለሁለት ሰዓት ስንቀመጥ ለአንድ ሰዓት ስንቀመጥ 2000 ይሰጠናል። ለሁለት ሰዓት ስንቀመጥ ደግሞ 2000 እንደዛው። ለሶስት ሰዓት ስንቀመጥ ደግሞ 1000 ይሰጠናል። አንድ ላይ 5000 ከዛ ተጨማሪ ቦነስ ይሰጠናል። ከዛ 1000 6000 አንድ ላይ መሰብሰብ እንችላለን ማለት ነው። በቀን 6000 ነው የምንሰበስበው ፖይንት። ከዛ እንደምታዩት እንደዛ እንሰራለን። ታስካችንን ከጨረስን በኋላ ለሶስት ሰዓት ተቀምጠን 6000 ከሰበሰብን በኋላ እዚህ ጋር እንደምታያቸው እዚህ ጋር የሰው ቤት ሄደን አሁን ለምሳሌ 60 ደቂቃ ስንቀመጥ እዚህ ጋር 800 ፖይንት ይሰጠናል ማለት ነው። ደግሞ እዚህ ጋር እቺ የልብ ቅርጽ ጊፍት ሲሰጣችሁ 10 ፖይንት ይሰጠናል። ደግሞ እዚህ ጋር ደግሞ የድራም ጊፍት ሲሰጣችሁ እንደዛው 100 ፖይንት። እዚህ ጋር ደግሞ የክራውን ጊፍት ሲሰጣችሁ 1000 ፖይንት እያለ ይቀጥላል ማለት ነው። እዚህ ጋር እንደምታዩት ዋነኛው እንትን ታስክ ስራው እዚህ ጋር እንደምታዩት እዚህ ጋር 60 ደቂቃ እኚህ ናቸው በቃ ዋና ታስኮቹ። እኚህ ሶስቱን ነው መጨረስ ያለብን። ለሶስት ሰዓት ነው የምንቀመጠው እና ከዚህ ጋር ባክ ብለን እንወጣለን። አሁን ባክ ብለን ከወጣን በኋላ እዚህ ጋር የምትታያችሁ የምትለዋን እንነካለን። ይኸውና አሁን እዚህ ጋር ፖይንት የምትላለች እዚህ ጋር ፖይንት እዚህ ጋር አለ። እዚህ ጋር ኮይናችን አለ። እነሱ እንደምታዩት አሁን ለምሳሌ እንትን ብር ምናምን እንዴት መኒ ዊዝድሮ ምናምን እንደምናደርግ ኤክስቼንጅ እንዴት እንደምናደርግ አሳያችኋለሁ። ክሊክ እናደርጋታለን ፖይንቷን። ከዛ እንደምታዩት ወደ ውስጥ እንዲህ ካስገባን በኋላ እዚህ ጋር ካሽ አውት፣ ኤክስቼንጅ እና ትራንስፈር ሚል አለ። እዚህ ጋር ካሽ አውት የሚለው እሷን ካሽ አውቷን ክሊክ ካደረግን በኋላ እዚህ ጋር ከረንሲ ታይፕ የምትለዋን ክሊክ እናደርጋታለን። ከዛ እዚህ ጋር እንደምታዩት ባይናንስ አለ፣ ዩኤስዲቲ አለ፣ ብዙ ናቸው በቃ የሀገራት ስሞች አሉ። እዚህ ጋር እንደምታዩት ኢትዮጵያ የምትላለች እሷን ክሊክ እናደርጋታለን። ከዛ እዚህ ጋር ከረንሲ ታይፑ ላይ ኢትዮጵያ ካለም በኋላ እዚህ ጋር ፔመንት ሜተድ የሚለው ላይ እሷን ክሊክ እናደርጋታለን። ከዛ ይኸውና እንደምታዩት ኮፒ፣ አቢሲኒያ፣ አዋሽ እና ቴሌብር እና ንግድ ባንክ አለ፣ ሲቢ አለ። ከነሱን መርጠና ዊዝድሮ ማድረግ እንችላለን ማለት ነው። እስካሁን ለነበረን ቆይታ አመሰግናለሁ።